ፌስቡክ አድቨርታይዝመንት ወይ ቡስት ስናሰራ እንግዲህ እነዚህ 5 ነገሮችን በትክክል አጀስት ማድረግ ይኖርብናል። የመጀመሪያው ጎል ነው፣ ሁለተኛው ኮል ቱ አክሽን በተን ነው፣ ሶስተኛው አድቫንቴጅ ኦዲየንስ ነው፣ አራተኛው ስፔሻል አድስ ካቴጎሪ ሲሆን የመጨረሻው ነው ዋነኛው ፕሌስመንት ነው። ፌስቡክ አድቨርታይዝመንት ነው ብዙዎቻችን በተደጋጋሚ ስንጠቀሙ የነበረው ለሪል ስቴት ማስታወቂያ፣ ለተለያዩ ማስታወቂያዎችን ስናስተዋውቁት የአድቨርት ስናደርግ ስንጠቀምበት የነበረው አማራጭ ሲሆን መጀመሪያውኑ ስታቲክ ኢሜጅ ፖስት ማድረግ ወይንም ደግሞ እንዲሁም ቪዲዮ አፕሎድ ማድረግ ይኖርብናል። ከዛ በተጨማሪ የምንመርጣቸው ጎሎች ወይም አማራጮች ወይ ኦብጀክቲቮች አሉን ማለት ነው። እንግዲህ ጎል ነው የምንመርጠው። የመጀመሪያው ኦብጀክቲቭ ውስጥ ጎል ውስጥ ምንድነው? ዳይሬክት ኮል ነው፣ አውቶማቲክ ነው፣ ጌት ሞር ኮልስ ነው፣ ጌት ሞር ዌብሳይት ቪዚተርስ ነው፣ ወይንስ ደግሞ ጌት ሞር ሜሴጅስ ነው የሚሉ ኦፕሽኖች አሉ። ሌላኛው ኮል ቱ አክሽን በተን ነው። ኮል ቱ አክሽን በተን የምንለው ዳይሬክት ኮል ነው የምንፈልገው ወይንስ ደግሞ ሰዎች ሜሴጅ እንዲልኩልን ነው፣ ኦዲየንሶቻችን ታርጌት ኦዲየንሶቻችን ሜሴጅ እንዲልኩልን ነው፣ በዋትስአፕ ኮንታክት እንዲያደርጉን ነው ወይስ የትኛውን አማራጭ ነው? ሌላኛው ኮንታክት አስ ነው። ኮንታክት አስ ምንድነው? በቀጥታ በስልክ ወይንም ደግሞ በዋትስአፕ እንዲሁም ደግሞ ሜሴጅ በመላክ መረጃዎችን አድሬስ የምናደርግበት አማራጭ። ከዚህ በተጨማሪ አድቫንቴጅ ኦዲየንስ ነው። አድቫንቴጅ ኦዲየንስ ምንድነው? ኤጅ ኢንተርቫል ለእኛ ማስታወቂያ ለምናሰራው ፐርፐዙ እድሜው ምን ያክል እድሜ ላይ ያለ መሆን መቻል አለበት ነው። ፎር ኢንስተንስ ሪል ስቴት ላይ ኢንቨስት የሚያደርግ ሰው ከ30 ዓመት እና ከዛ በላይ እድሜ ያለ ሰው ነው ሪል ስቴት ላይ ኢንቨስት የሚያደርግ። ከዚህ በተጨማሪ ስፔሲፊክ ሎኬሽን እንመርጣለን። ፎር ኢንስተንስ የት ላይ ያለውን ኦዲየንስ የምንፈልገው አዲስ አበባ ነው ወይንስ ደግሞ ሌላ ሀገር ላይ ኤዥያ ውስጥ ዩሮፕ ወይንም ደግሞ በሎኬሽን አድሬስ ማድረግ እንችላለን። ከዚህ በተጨማሪ ኢንተረስት ነው። ኢንተረስት ምንለው ምንድነው? ሰውየው የሚፈልገው ዴሞግራፊክስ ኢንተረስቱ ምንድነው? ስለ ሃውሲንግ፣ ስለ አፓርትመንት፣ ስለ ሪል ስቴት ከሆነ ያንን ኢንተረስት መሙላት መቻል ይኖርብናል ማለት ማኑዋሊ። አድስ ካቴጎሪ ነው። ስለ ሪል ስቴት ከሆነ ሃውስ የሚል ኦፕሽን አለ። ስለዚህ ነው። ተጨማሪ ፕሌስመንት ነው። ፕሌስመንት ምንለው ምንድነው? ሜታ ፕሮዳክቶች ፌስቡክ፣ ኢንስታግራም፣ ዋትስአፕ እነዚህ ሁሉ የሜታ ፕሮዳክቶች ናቸው። በተመሳሳይ በጀት እነዚህ ላይ ሁሉ ማስታወቂያችን ራን እንዲያደርግ